እውነተኛ ወዳጆችን ማየት ጀምራላችሁ። ገንዘብ ሲኖራችሁ፣ ስራ ሲኖራችሁ፣ የሆነ ነገር ሲኖራችሁ በቀን 2 ጊዜ 3 ጊዜ የሚደውሉ ሰዎች ስራ መበላሸቱን ከሰሙ በኋላ፣ ሱቅ መዝጋትን ከሰሙ በኋላ፣ ወደ ቤት መመለስን ከሰሙ በኋላ አይደለም መደወል፣ አንተ ስትደውል ሁሉ አያነሳልህም። ትክክለኛ ማንነት ያላቸው ሰዎች ወደቀ ሲባል ከሰሙ ምግብ አይበሉም፣ እስካለህበት ድረስ ይመጣሉ። እንደ 3ቱ ኃያላን ዳዊት ከተማውን ለቀቀ ወደ ዋሻ ገባ የሚለውን ዜና ከሰሙ በኋላ 3ቱ ኃያላን ምንም ጊዜ አልሰጡም። እየሮጡ ነው የመጡት። ደረሱ ዳዊት ወዳለበት። ምን ትፈልጋለህ? አንተን ቼክ ለማድረግ ነው የመጣ ነው። ምን ያስፈልግሃል? ምግብ ነው? ውሃ ነው? ልብስ ነው? ሰው ነው? ለሁሉ እንሆናለን እኛ። ሞራሉን የወደቀውን ማንነቱን ከፍ አረጉት። ሃሌሉያ! እግዚአብሔር የሚያነሳ ሰው ይስጥ። እግዚአብሔር የሚያነሳ ሰው ይስጥ። ወርቋል እኮ ይሄ ሰው። ከተማውን ለቋል፣ ቤተ መንግስቱን ለቋል፣ ክብሩን ለቋል፣ ስልጣኑን ለቋል። ጫካ ውስጥ ነው ያለው። በዝናብ እየተደበደበ ነው፣ በፀሐይ እየተቃጠለ ነው፣ የምሽት ብርድ እየመታው ነው። ግን ንጉስ ነው፣ ግን የተቀባ ሰው ነው። አንገበገባቸው፣ ተቃጠሉ በዳዊት መውደቅ፣ ተረበሹ በዳዊት መውረድ። አንተ እኮ ወሳኝ ሰው ነህ፣ ታስፈልገናለህ። የሚያስፈልግህን ነገር ሁሉ እናቀርብልሃለን። ማን ባመጣልኝ? ምኞቱን ነው የገለጸላቸው። ተመኘ ይላል። እነሱ ግን እንደ ትእዛዝ ነው የተቀበሉት። ማን ባመጣልኝ ብሎ የተናገረውን የምኞት ንግግር፣ የልቡን ሐሳብ እንደ ትእዛዝ ተቀብለው ቀጥታ 12 ኪሎ ሜትር በእግራቸው ተጓዙ። ሰራዊት አለ፣ ብዙ ጭፍራ አለ። ያንን ጭፍራ አልፎ ከምንጩ ቀርቶ አመጡለት። አንዳንድ ጊዜ በህይወታችን ላይ የሚመጡ ቻሌንጆች ኮልኮሌውንና ኮተቱን እንድንለይ ይረዳናል። ማን እያጀበ እንደሆነ፣ ማን ምን እንደሆነ እንድትለይ ያግዛል። ቻሌንጅ ጥርስ አይሰብርም፣ ጆሮ አይቆርጥም። ተቀበል። ማንነትን ይገነባሃል። ጠንካራ ትሆናለህ። ልታለቅስ ትችላለህ፣ ኖርማል ነው። ልትፈራ ትችላለህ፣ አዎ ኖርማል ነው። ለብዙ ዘመን አይደለም የምትፈራው። የሆነ ሲዝን አለች፣ ወይ 1 ሳምንት ወይ 1 ወር። ከዛ በኋላ አንበሳ ትሆናለህ፣ በሌላ ክብር ትገለጣለህ። አንድ ሰው ጮሆ አሜን ይበል። አጠገብ ያለውን ሰው የዛሬ ችግር ኖርማል ነው በለው። ራካ ፓራዶስ ድንገተኛ ቻሌንጆች